በጎጃም ምድር ሙሉ የጦር ሬጅመንት ተደመሰሰ። በኩመር ከተማና በአካባቢው የሰፈሩ የጠላት ኃይሎች ላይ የአፍቤን ቴዎድሮስ እዝ 105ኛ፣ 206ኛ እና 201ኛ ኮሮች በጥምረት በሰነዘሩት ማህበራዊ ጥቃት ከ150 በላይ ሰራዊት አባላት ሲደመሰሱ ከፍተኛ ወታደራዊ መኮንኖችን ጨምሮ 32ቱ በእጅ ተማርከዋል። ከ50 ሺህ በላይ ጥይት፣ ዲሽቃ፣ ብሬንና ስናይፐር የጦር መሳሪያዎችን በፋኖ እጅ ገብተዋል። ከ40 ዓመት በላይ ክፍቱን የቆየ የአማራ ፖለቲካ ዛሬ በአዲስ ትውልድና በአዲስ አስተሳሰብ ታሪኩንም እየቀየረ ይገኛል። ዝርዝሩን ይዘን ቀርበናል። አብራችሁን ቆዩ። በጎጃም ዞን ኩምበር ከተማና በአካባቢው የተካሄደው ውጊያ እጅግ አስገራሚ ውጤት አስመዝግቧል። የፋኖ ጥምር ኃይሎች ባደረጉት የተቀናጀ ጥቃት የጠላት ሬጅመንት ሙሉ በሙሉ ከጥቅም ውጭም ሆኗል። በማረኩት የጦር መሳሪያ ዝርዝር ውስጥ 2 ዲሽቃ፣ 10 ብሬን፣ 4 ስናይፐር እና 200 የነፍስ ወከፍ መሳሪያዎችም ይገኙበታል። ከመሳሪያዎቹ በተጨማሪ በመጋዘን ተከማችቶ የነበረ 50 ሺህ የክላሽ እና የብሬን ጥይቶች፣ 4 የክፍለ ጦር መገናኛ ሬዲዮችና በርካታ የእጅ ቦምቦችም ተማርከዋል። የፋኖ አመራሮች እንደገለጹት በጥቃቱ አንድ ከፍተኛ ወታደራዊ አዛዥን ጨምሮ ከ150 በላይ የጠላት ሰራዊት ሲገደሉ 32ቱ ደግሞ ተማርከው ምርመራ እየተደረገባቸውም ይገኛል። ይህ ድል የአማራን ትግል ወደ አዲስ ምዕራፍ ያሸጋገረ ወታደራዊ ስኬት ተደርጎም ተወስዷል። ወደ ፖለቲካ ትንታኔዎችን ስናልፍ የአማራ ፖለቲካ ላለፉት 40 ዓመታት ክፍቱን ውሎ ማደሩን እንረዳለን። ከአፄ ኃይለሥላሴ ውድቀት በኋላ ስልጣን የያዘው የደርግ መንግስት ኢትዮጵያ የሚባል ካባ ውስጥ ተደብቆ የአማራን ሊቃውንትና ተጽዕኖ ፈጣሪዎች በቀይ ሽብር ስም አጽድቷል። የታሪክ መዝገብ እንደሚጠቁሙ በደርግ ዘመን ከተረሸኑ ምሁራን መካከል ከ80 እስከ 90% የሚሆኑት የአማራ ተወላጆች ሲሆኑ ከእነዚህ ውስጥ 60% የሸዋ አማሮችም ነበሩ። ከደርግ በኋላ የመጣ ህወሓት ደግሞ አማራን ዘላለማዊ ጠላት ብሎ በመፈረጅ የጽንፈኛ ብሔርተኝነት ሰለባ አድርጎታል። ምሳሌዎችንና ሸንክሮችን በመፍጠር አማራ ሰፋሪና ነፍጠኛ በሚሉ ታርጋዎች እየለጠፈ ሲገለውና ሲያስገድለውም ኖሯል። በዚህ አስቸጋሪ ወቅት ፕሮፌሰር አስራት ወልደየስ የአማራን ህልውና አደጋ ቀድመው በመረዳት መላው የአማራን ህዝባዊ ድርጅትን ቢመሰርቱ በህወሓት ሴራ ለእስርና ለሞት ተዳርገዋል። የህወሓት ልጅ የሆነው ብልጽግና ቡድን ስልጣን ሲይዝ ኢትዮጵያ የሚለውን ስም በመደጋገም የአእምሮ ጠረጋም አድርጎ ነበር። ሆኖም ብዙ ሳይቆይ የኦሮሞማ የተረኝነት ካባውን ደርቧል። ከሰኔ 16 ድራማ እስከ ወለጋና ሻሸመኔ ጭፍጨፋዎች አማራን ገብሯል። በእናቶች ለቅሶም አፊዟል። የሚገርመው ግን ይህንኑ ቡድን ወደ 4 ኪሎ ያመጣውን የኦሮሞ ደም የኔ ደም ነው ብሎ በአደባባይ የወጣውን አማራ ወጣት የለውጥ አብዮት መሆኑ ነው። አሁን ያለው የአማራ ትውልድ ግን ከቀድሞቹ ይለያል። ይሄኛው ትውልድ ለ40 ዓመታት ክፍት የቆየውን የፖለቲካ በር እንዴት መዝጋት እንዳለበት ጠንቅቆ ያውቃል። ምስለኔዎችና ደላሎች በማዕበሉ ተመተው ወደ ጥልቁ ባህር እንደሚጣሉም እርግጠኛ ሆኗል። ይህ ትውልድ 10 ጊዜ ለክቶ አንድ ጊዜ የሚቆጥር የአማራ ብሔርተኝነትን የታገለ የትግል ማህተብ የያዘ ትውልድ ነው። ይህ ትውልድ ተኳሽ ብቻ አይደለም። በአራቱም አቅጣጫ አማራ በማንነቱ ሲታረድና በጅምላ ሲቀበር በዓይኑ ያየና በጆሮ የሰማ ትውልድ ነው። ደራሲ አሰግድ መኮንን በመጽሐፉ ላይ እንደገለጸው አማራ ላይ የተጋረጠው አደጋ ምንጩ አማራ የሚለው ማንነቱ ስለሆነ መዳኛውም አማራ ነኝ ብሎ መደራጀት ነው የሚለው መርህ ትውልዱ ተግባራዊ እያደረገውም ይገኛል። አዲሱ ትውልድ ያለፈውን ስህተት አይደግምም። አዲስ አበባን ለፖለቲካ ቀውስ የዳረገው የስልጣን ጥም መሆኑን ተረድቷል። አሁን የሚፈልገው ላማለኝ በሰማይ አይነት የውሸት ተስፋ ሳይሆን በአዲስ አስተሳሰብ የተቀኘና መነሻና መዳረሻውን የሚያውቅ እውቀት ነው። ይህ ትውልድ የአማራን ደረጃ በሚመጥን መልኩ ታሪኳን እየሰራም ይገኛል። ሰላም ለአዲሱ ትውልድ፣ ሰላም ለአዲሱ አስተሳሰብ።